አርሰናል ከተሸነፈም ያሸንፋል ካሸነፈም ያሸንፋል። ዛሬ የሚያደርገው ጨዋታ ካሸነፈም ያሸንፋል ከተሸነፈም ያሸንፋል። አንተ ግን አሸንፋል ወይ ነው ጥያቄው። የእግር ኳስ ቡድኖች ሲሸነፉ አይሸነፉም ባይዘው እስካየናቸው ድረስ ስፖንሰሮች እስከመጡ ድረስ ትኬት ቆርጠን እስከገባን ድረስ ደሞዛቸውን ያገኛሉ፣ አሰልጣኛቸው ይከበራል፣ የክለቡ ባለቤቶች ሀብታም ይሆናሉ። ማሸነፍና መሸነፍ ብሎ ነገር ለደጋፊው ነው እንጂ ለቲሙ ማሸነፍና መሸነፍ ብሎ ነገር የለም። እግር ኳስ ድቡልቡል ጨዋታ እንዳይመስልህ፣ የጨላ የቻፓ ጨዋታ ነው፣ የማርኬቲንግ ጌም ነው። ይሄን ግን በጣም ጥቂት ሰዎች ናቸው የሚረዱት፣ አብዛኞቹ አይገባቸውም። ዛሬ አርሰናል ተሸነፈ ብለህ እንዳታስብ፣ አልተሸነፈም፣ አሸንፏል ባይሰው እንዳትናደድ። አንተም ሂድና አሸንፍ።